ለቲሾ የርሶ ኢትዮጵያን መርቋት ሀገራችንን እንመርቃት። ለቲሾ የርሶ ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ በለቲሾ እየተዘጋጀ የሚቀርበው ሀገር ይመርቁ ፕሮግራማችን ነው። ሁላችሁም በያላችሁበት ኢትዮጵያን እያሰባችሁ እንድትመርቁ በትህትና እንጠይቃለን። በዛሬው ፕሮግራም እንግዳ ይዤላችሁ ቀርቤያለሁ። እንግዳዬ እንግዲህ ጊዜዎትን መስዋዕት አድርገው ለዚህ ፕሮግራም ፈቃደኛ ሆነው ስለመጡ እጅግ በጣም አመሰግናለሁ። እስኪ እንተዋወቅ፣ ራስዎን ያስተዋውቁልን። እሺ፣ እኔም ጠርታችሁኝ ስለመጣሁ በጣም አመሰግናችኋለሁ። ወርቅነሽ አርጋው እባላለሁ። የሐዋሳ ከተማ ነዋሪ ነኝ እና የወታደር ሚስት ነኝ። በረሃ ለበረሃ ስንዞር ስንሰራ ኖረን ሐዋሳ ነው የመጣ ነው። ሐዋሳ መጥተን ብዙ ልጆች አፍርተን እየኖርን አሁን ባለቤቴም በድንገት በቃ ሞቶ እኔ በቃ ልጆቼን እያሳደግኩ እያስተማርኩ የሚዳረውን እየዳርኩ የሚመረቀውን እያስመረቅኩ እና በዚህ አይነት ነበር የኖርኩት። በጣም ደስ ይላል። ይሄ ትልቅ መታደል ነው። በህይወት ዘመን በዚህ ሁኔታ ውስጥ ልጅ የልጅ ልጅን አይቶ ልጅን ድሮ እንደገና አስመርቆ መኖር በጣም ደስ የሚል ነውና ለዚህ ክብር በእውነት ስለበቁ እግዚአብሔር ይመስገን። ግን ያው እንደነገሩኝ ብቻዎትን ብዙ ረጅም ጊዜ ልጆቹን አሳድገዋልና እንደገና ደግሞ የወታደር ሚስት መሆን እንዴት ነው? የወታደር ሚስት መሆን ራሱ ወታደር መሆን አለባት ያቺ ሴት። እሱ ወደ በረሃ ሲሄድ ልጆቿን ሰብስባ ሁሉን ነገር አቀነባብራ መኖር የምትችል ያው ወታደር ናት ማለት ነው። እና በዛ አይነት ነው የኖርኩት። ያው በህይወት ዘመኑ የሀገር መከላከያ የሀገር ባለውለታ ነውና አብሮ በመሄድ በመኖር በብዙ ነገር አብሮ መውጣት አብሮ መውረድ አለና በዚህ ጊዜ ውስጥ የማይረሱት ነገር ምንድን ነው? የሚያስታውሱት ነገር አለ? አዎ፣ ባለቤቴ ከሞተ በኋላ በጣም የመረራ ሐዘን ነበር የገጠመኝ እና ያ እንጂ ሌላ ምንም ማስታውሰው ነገር የለኝም። ራሴ እንትን ብዬ ያው ልጆቼን በስርዓት የሚይዘው እኔ ነኝ። እሱ ወታደር ነው፣ በየጊዜው ነው ወጥቶ የሚሄደው፣ እረፍት የለውም። አሁን ሲመጣ አሁን እንደገና ተመልሶ ይሄዳል። ደግሞ ጦርነት ምንም ያለ እንደሆነ ይዞ ይሄዳል። በቃ እሱ ይሄዳል በየቦታው። በጣም ከባድ እንትን ነው ያሳለፈው እሱ ራሱ። እሱ ፈንጂ ሁሉ መኪናውን መቶት ይሄ እንትኑን መቶት ይሄ አገጩን መቶት ጥርሱ ሁሉ እንትን ብሎ ነበረ። እሱን ሁሉ ያው ወርቅ ነገር አስተክለው ራሱ መንግስት አስተከለለት እና ብዙ ነገር እሱማ በመኖር እኮ ብዙ ነገር የምታሳልፊው ነገር አለ። እውነት ነው። የወታደር ሚስት መሆንና የወታደር ልጆች መሆን ብዙ ሰቀቀን አለው። በዛ ውስጥ ሁሉ ግን እግዚአብሔር በረዳ መጠን
ሁሉን ነገር ተቋቁሞ ለሀገር አገልግሎ ማለፍ መታደል ነውና በዚህ አጋጣሚ መከላከያ ሰራዊት በጠቅላላ ክብር ይገባችኋል። ስለ ሀገራችን ስለምትከፍሉት ስለ የትኛውም ነገር በጣም ደስተኞች ነን። በጣም ኩራት ይሰማናል። በእውነት በድጋሚ እናመሰግናለን። እንግዲህ እርስዎ በህይወት ዘመኖ ያው ያሳለፉት ሀዘን ያሳለፉት ደስታ አለ ሰው በራሱ ማለት ነው። ግን እንደ ሀገር ይህ ፕሮግራም አሁንም ሁላችሁም የምታውቁት ነው። ሀገርን መርቁ ሀገሬን መርቁ በሚል ርዕስ ነውና እየተወያየን ያለ ነው። በሀገሩ ያዘኑበት ጊዜ አለ። ምን ይመስላል እርስዎ ባሳለፉት ጊዜና አሁን ያለው የኢትዮጵያ ነገር ሲያስተያዩት ምን ይመስላል? እንደ ሀገር ደግሞ ኢትዮጵያን በተመለከተ ያዘኑበት ነገር አለ የሚያስታውሱ? ኢትዮጵያን ብቻ በኢትዮጵያ ላይ ያዘኑበት ጊዜን ያስታውሳሉ? አዎ እንግዲህ እኔ ላይ ያው ምንም የደረሰ ነገር የለም። ግን በሀገሬ ላይ ብዙ ጦርነት ብዙ ሁኔታዎች ስላሳለፉ ያን ጊዜ በጣም አዝኛለሁ። ለምን ህዝቦቿ እርስ በርሳቸው ወንድማማቾች ናቸው የሚጋደሉት። በዛን ሰዓት አዝኛለሁ በጣም። ለምን ሰው እርስ በርሱ እንደዚህ የውጭ ዜጋ የውጭ ጦርነት ሳይመጣበት እርስ በርሱ እንደዚህ ሲባላ ሲጣላ እርስ በርሱ ሲጋደል በጣም ነው ያዘንኩት እና በዛን ሰዓት አዝኛለሁ። ጦርነት አገር አጥፊ ነው እና ራብም ይኖራል፣ ችግር ይኖራል፣ ህፃናቶች ያልቃሉ። ይሄ በጣም አሳዝኖኛል። ኢትዮጵያ ሀገሬ እንዲህ ቀውጢ በምትሆን ሰዓት በጣም አዝኛለሁ በእውነት። እውነት ነው። ይሄ ሁላችንንም የሚያሳዝን ጉዳይ ነው፣ የሀገራችን ጉዳይ ማለት ነው። ወጣቱን በተመለከተ ያው ብዙ ልጆችን ከማሳደጉ የተነሳ እንዲሁም ከሚያዩት ነገር የተነሳ ዛሬ ለወጣቱ የሚመክሩት ነገር ምንድን ነው? ወጣቱ ሞኝ መሆን የለበትም እና አገሩን እንዲበተን አገሩን እንዲጠፋ መሆን የለበትም እና እርስ በርሱ ተፋቅሮ ተባብሮ አገሩን ማልማት ነው እንጂ እርስ በርስ መጋጨት፣ እርስ በርስ የዚህ አይነት ጥፋት ማጥፋት አይገባም። ልቦና ይስጣቸውና በስርዓት ወጣቶች ናቸው የሀገር ተረካቢዎች። እነሱ አሁን በደንብ አድርገው አገራቸውን ማልማት በልማት አገርን ማስፋፋት እንጂ ጥፋትን ማጥፋት ጥቅም የለውም። ለምን አገር ተረካቢዎች ናቸው እነሱ እና እግዚአብሔር አያጥፋብን እነሱን። አሜን። አዎ። እናመሰግናለን። ለኢትዮጵያ የሚመኙት ነገር? ለኢትዮጵያ የምመኘው ሰላምን ጊዜ ሰላምን፣ ጦርነት የሌለው ሰላም የሆነቿን ኢትዮጵያን ነው የምፈልገው። እግዚአብሔር ጦርነትን ያጥፋ፣ ሰላምን ያምጣልን። አገራችን ለልማት ለብልጽግና ለደስታ የሚሆን ጊዜ ያድርግልን። አሜን። አዎ እግዚአብሔር የኢትዮጵያ የፍቅር አገር የመዋደድ አገር የደስታ አገር እንጂ የጦርነት የክፋት አገር አይደለችም። ስለዚህ ፈጣሪ አምላክ እሱ ሰላምን ይስጣት፣ ደስታን ይስጣት፣ ኢትዮጵያችን ትመርልን። ፈጣሪ አምላክ እሱ እግዚአብሔር ኢትዮጵያን ሰላምን ይስጣት። አሜን ብለናል። በመጨረሻ የዚህ ፕሮግራም ዋና ዓላማ ማንም በሀገሩ አዝኖ ማለፍ እንደሌለበት በህይወት ዘመኑ ሁሉ ኢትዮጵያ ላይ ጥሩ ዘርን ዘርቶ መርቋት ደስ እያለው እንዲያልፍ ነውና የፕሮግራሙ ዋና ዓላማ በእድሜ ጫፍ ላይ የሚያሉ ጎልማሳም ወጣትም ህፃናትም በአጠቃላይ ሀገራቸውን እንዲመርቁ ስለ ሀገራቸው መልካም እንዲመኙ ነውና
ይህ ደግሞ በቃ ዝም ብለን የምናልፈው ነገር አይደለም። በከንፈራችንም ብቻ ኢትዮጵያን የምንመርቀው ነገር ሳይሆን ከልብ በእውነት ያዘንን ኢትዮጵያ ላይ ያማረርን የኢትዮጵያ ጉዳይ በቃ ታክቶን እቺ ሀገር ምንም አይነት ተስፋ የላትም ብለን እንኳን ጫፍ ላይ ያለን ተስፋ አይቆረጥምና በእግዚአብሔር ማናችንም ደስ እያለን እንድንመርቅ ነውና ፕሮግራሙ። እርሶም እዚህ ድረስ መጥተዋል። ዋና ዓላማው ደግሞ ኢትዮጵያን መመረቅ ሀገርን መርቆ ማለፍ ነውና ደስ እያሉት ቀረ የሚሉት ሳይኖር በእውነት ሀገራችንን እንዲመርቁ ነው የምንፈልገው። ኢትዮጵያ ላይ ባንዲራችን ሀገራችንን ይወክላልና እዛ ላይ መርቀው ለአዲስ ትውልድ መርቀው እንዲያስተላልፉልን አሁንም እንጠይቃለን። ኢትዮጵያን ሰላም ያርግልን፣ ዳር ድንበሯን ሰላም ትሆንልን። እግዚአብሔር ኢትዮጵያን ይባርክልን፣ ሰላምን ይስጣት፣ ደስታን ይስጣት፣ የተወለዱትን ይደጉላት። ኢትዮጵያ ብዙ ክርስቲያኖች ብዙ ለአገር የሚጸልዩ አሉ። እነሱ ፈጣሪ አምላክ እነሱ የጸለዩት ወደ ፈጣሪ አምላካችን ያድርስልን። ሰላምን ይስጣት፣ ደስታን ይስጣት፣ ልጆቿን ያሳድግላት። ኢትዮጵያዬ ለሁላችንም እናታችን ናት። እናታችን ሰላም ትሆንልን። የእሷ ሰላም ነው የምንፈልገው። ማንም ሰላም ከሌለ ተደስቶ የሚኖር የለም። ፈጣሪ አምላክ ሰላምን ይስጠን፣ ደስታን ይስጠን። አገሩን አማር ገበያውን ጥጋብ ያድርግላት። ፈጣሪ አምላክ እሱ ይዘንላት እና እናመሰግናለን። ይህ ካርድ የሚለው እርስዎ የአገር ባለውለታ ኖት። እርስዎ የአገር ባለውለታ እንደሆኑ ያውቃሉ። ምናልባት ከሀገሮ ብዙ ነገር ጠብቀው አተው ይሆናል፣ ግን ሁሉን ትተው ለመጪው ትውልድ ኢትዮጵያን መርቀዋል። እርስዎ ሲመርቁ እኛም አሜን ብለናል። እናመሰግናለን። ሀገራችን ሰላም ትሁን ይላልና ከለቲሾ ይህ ለእርሶ የተዘጋጀ የስጦታ ካርድ ነው። እርሶ ደግሞ ደስ እያሎት ባንዲራውን ለአዲስ ትውልድ ያስረክቡልናል። ልጄ አንተ የአገር ተረካቢ ነህ። አገርህን በጥሩ ሁኔታ ምራት። አገርህን ውደዳት። ክፉን ይያዝላት፣ ደጉን ያቅርብላት። አገር ተረካቢ ነህና አገርህን በጥሩ አይነት ምራት። እናመሰግናለን። እዚህ ድረስ መጥተው በዚህ ፕሮግራም ላይ ሀገሩን ስለመረቁ አሁንም በዝግጅታችን ስም እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። እኔም ስለጠራችሁ እዚህ ስለተገኘው በጣም አመሰግናለሁ። ተመልካቾቻችን የዛሬውን ፕሮግራም በዚህ እንጨርሳለን። ሳምንት ሌሎች እንግዶችን ይዘን እንቀርባለን። በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ኢትዮጵያን መመረቅ ለምትፈልጉ ሁሉ ታች በምናስቀምጠው ስልክ ቁጥር እየደወላችሁ አገኙን። አብሬያችሁ ለታሪክ ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት። ለቲ ሾው የርሶ ለቲ ሾው የርሶ